አሰላሙ አለይኩም ብሎግ ለዛሬ ይዤላችሁ የመጣሁት ብሎግ ነው። ውድና የተከበራችሁ የሀያት ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? በዚህ ቪዲዮ ኢንሻአላህ ወደ መካ ዑምራ ለማድረግ የሄድኩበትን ቪዲዮ ከመጀመሪያው ጀምሮ እዛ ደርሼ እስካለው ድረስ የማሳያችሁ ይሆናል። አብራችሁ እንደምታዩት እንግዲህ እዚህ ጋር ደማም ነኝ እና እዚህ ጋር ቲኬት ኦፊስ ነው። ቲኬት እየተቆረጠልኝ ነው። ከዛ መንገድ ጀመርን። ኦልሞስት ከደማም ስንወጣ መሽቶ ነበረ እና መንገዱ እንግዲህ ይሄንን ይመስላል። በነገራችሁ ላይ መንገድ በማታ ደስ እንደሚል አላቅም ነበር። እውነት በጣም ነው ደስ የሚለው። በዛ ላይ ደግሞ የዚህ ሀገር ባሶች ከፍታም ስላላቸው ከታች ያሉትን እያንዳንዱን ነገር በተለይ በመስኮቱ በኩል ከሆናችሁ በቃ ኤቭሪቲንግ ነው የምታዩት፣ ሁሉንም ነገር ታዩታላችሁ ምናምን እና ደስ የሚል ይሆን እንትን አለው። እዚህ ጋር ሪያድ ደረስን። ሪያድ ለሪያድ ትልቅ ቦታ አለኝ። በጣም ወዳታለሁ። እኔ እንጃ አላቅም፣ ብቻ በተደጋጋሚ በሰው በኩል ሰልፍ ደስ ይለኛል። ብቻ ኤኒዌይ ወደ ቪዲዮ እንመለስ። በነገራችሁ ላይ ሪያድ በጣም አሸብርቃለች። በጣም ነው የምታምረው። ያው 2030 ላይ የነሱ ትራንስፎርሜሽን አላቸው ያቀዱት እቅድ ምናምን። ያው ካፒታል ሲቲም እንደመሆኗ መጠን ትልቅ ስራ ነው እየተሰራ ያለው፣ ትልቅ ፕሮጀክት ነው እየተደረገ ያለው። በጣም ቤቶች በጣም በመሀል ከተሞች በጣም የተስተካከሉ ያሸበረቁ ምናምን ነውና ያው እንግዲህ የሚድል ኢስት ኢሮፕ እናደርጋታለን ብሎ ነው ያሰበው እንትኑ የአልጋ ወራሹና በጣም አሳምረዋታል። በጣም የምታምረው እና 2034 ደግሞ ማታውቁ ከሆነ የዓለም ዋንጫ የሚሆነው ሳውዲም እንደመሆኑ መጠን እንግዲህ በ2034 የተለያዩ ሀገራቶች ከዓለም ሕዝብ ኳስ ለማየት ለመታደም የሚመጡ ይሆናልና ለሱን ለማዘጋጀት የምታስቡ ስለሆነ በደንብ ጥሩ ስራ እየተሰራ ይገኛል በሙሉ ሳውዲ ከተሞች ላይ ስፔሻሊ ሪያድ እና ሁበር ላይ ማለት ነውና ያው ይሄንን ኢንፎርሜሽን ቲፕ ላርጋችሁ ብዬ ነው እና በመንገዱ ኢንጆይ ያረጋችሁ እንደሆነ ተስፋ አደርጋለሁ። ያ ኢላሂ ይሄንን ውበት እኔ ማለፍ አልቻልኩም። እዩት እስኪ በአላህ እንዴት እንደሚያምር ማሻአላህ ተባረከ ረህማን። እኔ እንጃ እዩት እስኪ ማይ ጋድ። ከዛ ዝላይ ወረድን። መስገድና መብላት ስለነበረብን ኦልሞስት ኢሻ ሰላትም አልፎም ስለነበረ እዚህ ጋር ውዱእ አደረግን፣ ገባን፣ ሰገድን። አልሐምዱሊላህ ከዛ ከሰገድን በኋላ እንደምታዩት ይሄ ሱፐር ማርኬት ነው። ሁሉ የምትፈልጉት ነገር አለ። እንደምታዩት ነው እንግዲህ የምትፈልጉትን ነገር ማንሳት ትችላላችሁ።
አይሚን መግዛት ትችላላችሁ በነፃ አይደለም። እንደነገርኳችሁ ነው፣ ግን ድምጹን ብዙም የተሰማ አልመሰለኝም። እዚህ ላይ ሁሉም ኮፊ ሾፖች አሉ፣ ማርኬት አለ፣ ሱፐር ማርኬት አለ፣ ነዳጅ ማደያ አለ፣ ሬስቶራንት አለ፣ የምትፈልጉትን እቃ የምትገዙበት ቦታ አለ። በቃ ከዛ የፈለጋችሁትን ገዛስታችሁ ምናምን ወደ አባሳችሁ መልሳችሁ ትገባላችሁ ማለት ነው። ከዛ በኋላ ገብቼ ተኝቼ ስለነበረ ያው እናም ደግሞ እንዳያሰለችም ከማለት አሁን ይሄ እዚህ ጋር ጣይፍ ደርሰናል። ጣይፍ ነው ይሄ ማለት ነው። እና እየተጓዘን ነው። ነግቶም ነበረ ደግሞ ሰማዩ ራሱ እንዴት እንደሚያምር ይታያችኋል አይደል? ማሻአላህ በጣም ነው የሚያምረው። ይሄንን አካባቢ ስቀርጸው ማለት ነው ምን ትዝ እንዳለ ታውቃላችሁ? የኤሮፓያኖች ቤት ምናምን አልመሰላችሁም? ይሄ እንትን እዩት እስኪ ባላ ከሰማዩ ጋር ያለውን ቫይብ ምናምን ባላ አይመስልም? ከዛ ጋይስ ኢህራም የሚደረግበት ቦታ ደረሰን ማለት ነው። እና ይሄ ወደዛ እየተጓዘን ነበረ ኢህራም ለማድረግ። ይሄ የሴቶቹ ክፍል ነበረ ማለት የሴቶቹ ሳይድ ነው። ይሄ እዚህ ውስጥ ነው ወደ ሴቶች ገብተው ሻወር ወስደው ውዱእ አድርገው ምናምን የሚወጡትና ያለው ቫይብ እንዴት ደስ እንደሚል እስኪ ከቻልኩኝ ያስገባላችኋል። የወፎቹ ድምጽ ምናምን ሲያምር ብቻ ደስ የሚል ነገር አለው። ከዛ ጨረስን፣ ወደ ባሳችን ተመለስን። እንደገና ጉዞ ደግሞ ወደ መካ። ጋይስ ከዚህ በፊት በብዙ ጊዜ መካ ሄጃለሁኝና ዝንጀሮዎች ምናምን ይታዩ ነበር እንደዚህ አካባቢ፣ በተለይ ጣይፍ ምናምን ካለፋችሁት በኋላ እንደዚህ አይነት አካባቢዎች ላይ ዝንጀሮዎች አይጠፉም ነበር። በዚህ ትሪፕ ግን ምንም አይነት ዝንጀሮ አላየሁም። ገመሎች ብቻ ነበር ያየሁትና ገርሞኝ ነበረ። ባላይት እስኪ የዓለም ሙስሊሞች ሁሉ ኩራት የሆነችው መካ የነብያችን ሰለላሁ ዐለይሂ ወሰለም መወለጃ እንደሚባል
ወይኔ የትብቱ መቀበሪያ የሙስሊሞች ሁሉ መዳረሻ የዓለም ሙስሊሞች ሁሉ አንድ መሆኛ ስታዩት እውነት የሆነ ኩራት ነገር ነው የሚሰማችሁ ደስታ በቃ ማለት ልትገልጹት የማትችሉት ነገር ነው የሚሰማችሁና ያ ረቢ መከራ ለማየት ሐረምን ለማየት ለሚሹ ለአላህ ይወፍቃቸው ምናልባት ለኛ ቀላል ሊመስል ይችላል ሀገሩ ላይ ስላለን ምናምን ግን ለስንት ሚሊየን እና ቢሊየን ህዝቦች ህልመነችና አላህ ነገራቶችን ሁሉ ያገራላቸው ቀላል ያደርግላቸው ያሳካላቸውና መጣው የሚጎብኙት አላህ ያደርጋቸው አሚን ያ ረብና ብሎግን ከወደዳችሁት ከዛ በኋላ ደግሞ ያለውን ደግሞ ቀጥላለሁ ማለት ነው ይሄ ፓርት 1 ነው ፓርት 2 ደግሞ ይኖረኛል ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ ባይ